ጊዶ ለምን አይነግሩም? ለምን ይደብቁናል? ስራችን ለምን ስራ ውስጥ እንገባለን? ለምን አይነግሩም? አንድ ሰው እንኳን ጊዶ ሰው ያለው ሰው ጥራ ቢሉት ጥሩምባ መጣሉ። አይ ጥሩምባ አይ ባላሱቅ ማንበል ማናው ለጥራይ መጫወቻ ላይ ሆኜ ጥራይ ሻንቆ ጊዶ አንተም እንደ ሰዎቹ አፋ ወጣና ባለሱቅ ብለህ ጥራኸኝ። አንተና እንደ ነጋዴው ምን ፈለግ? ዳቦ ወይ ጉድ! መቼም ዘንድሮ አንተ የቤተሰቦች ይሄ ዳቦ ፋብሪካው ካልከፈቱልኝ እንጃ። እንካ ወረቀት አድርግልኝ። ወረቀት ለአንድ ዳቦ ነው ወረቀት የፈለግ? ሂድ ዳቦ ይዘህ ሂድ። እምቢ በትልቅ ወረቀት ስጠኝ። እምቢ ስጠኝ። ደረቅ አትደርቅብኝ። በቃ ምን አባቱ እንካ ይዘህ በትልቅ ወረቀት ስጠኝ። ትልቅ ፈለግ ባለኪሱ ካኪው ልስጥህ ጋዜጣው ይዘህ ሂድ። ይዘህ ድፈት ያርግ ወረቀት የጣልከው ምን አባት የተረከብኩ አንተ አሁን የምታደግር ምን ያልከኝ? እኛኝ ያልከኝ እስቲ በለኝ ድጋሚ ወይ ብቻ ይኸው ጭራሽ መቀለጃ አድርገኛል እንጂ መጫወቻ ሆንኩ ባተ ሸምሱ አይደለም። አይ ብቻ ይኸው ድጋሚ ትመጣለህ። ድጋሚ ትመጣለህ። እኔ ምን ሱቅህን በር በከፈትክ ቁጥር አፍህን መክፈት መለፍለፍ አይሰለችህም? ተናገርክ ሞት ካሁን እውነቴን እኮ ነው ሸምሱ። ሁልጊዜ ሳይ የሱቅህን መስኮት ከፍተህ አፍህንም አብረህ ትከፍታለህ። መለፍለፍ አይሰለችህም? መጀመሪያ የራስህ የመጣበት ስትል የሰው ትፈተፍታለህ። አሁን አንተ ከዚህ ከምትለፋ ቱልቱላ በልጦ ነው የኔን ገረመህ። ሰማ ሸምሱ፣ የኔማ እንጀራ ነው ስራ ነው። ስማ እኔ ብየጦንዳ ካልነፋው ደረት አይጣልም። ዋይ አይባልም። ሙሽ አይደረደርም። እና ያንተ እንጀራ ነው የኔ አፈር ነው የኔ አልወጣኝም። እሱን ሁሉ ተወውና ይልቀስ እስቲ 2 ሲጋራ ቶሎ አምጣ። ተው እንደዛ አትልም። አምጣ። ስማ እኔ የምልህ አንተ ዘላለ ማለት ይኸው ሰው የሞተ ቁጥር ይሄ ቱልቱላ ትነፋለህ። እንደገና ማታ ጠጅ በብሬ ትነፋለህ። ይሄ ሲጋራ ትነፋለህ። ስንቱን ነፍተህ ትችላለህ? ቆይ እስቲ ንገረኝ። የተገኘው መንፋት ነው። ያዝልቅ ሲሳብ የተገኘው መንፋት ነው። አይ ጥሩም ስማ አንተ ሞትክ ቀን ቆይ ማን ነው የሚነፋልህ? እኔ ሞትኩ ቀን ይሄን ተመኘ እንዘል ለዚህ ያብቃን። ከስልጠና ውሰድና ጡጡ አድርገህ አንተ ትነፋለህ። የኔ ሸምሱ አንተ የሞትክ ቀን ጥሩምባ ሳይሆን ተስካሪ ነው የምነፋልህ የኔ። አዎ አንተ ድብን በል ወዳ ለሆድ ብለህ ሞቴት ትመኝልኛለህ? ባልመኝስ እሺ በቃ የቀደማ ይፋት ነው በይ። ሸምሱ ማስቲካ ስጠኝ። ማስቲካ ምን አይነት ረጋተኝ የት ትሄጃለሽ? የ2 ብር ዳቦ የ3 ብር እንቁላል ቶሎ በል። የ3 ብር እንቁላል የ2 ብር ዳቦ። እሺ አረቀሳቴ ምን ያደርግሻል? ልጆች ትምህርት ቤት ረፈደባቸው። ልጆች ትምህርት ቤት ቢረፍዱ ሌላ ይደርሳሉ። ቀስ በይ ስሚ የ2 ብር ዳቦ የ2 ብር ዳቦ ደህና ያረረ እንዳታረግ አደራ። እኔ ነኝ ያሳረው ወረቀትና ስጠን። ፋብሪካ ነው ያሳረረን። እሺ የ2 ብር ዳቦ ያቺ
የሶስት ብር እንቁላል የተበላሸ እንዳታረግ። የተበላሸ ከዚህ በፊት የተበላሸ ወስደሻል። ለምን ስቤት ታጠፋላችሁ እናንተ? እሺ በርጋ ዘላለም አለምሽ አንቺ ሲነግሩሽ አትሰሚም። እባክህ ቶሎ በል አቤት። ተረፈደባችሁ ልጆቹ። እንግዲህ በዚህ ይኸውልሽ እንቁላሉ ይሄ ወረቀት የለህም እንዴ? ወረቀት በፌስታል አይሻልም? ተመልከት። እቺ ቀይር። ምንም ነጩ ነው። ይኸው ገና ነው። በቃ አታይም? የኤክስፓየር የተበላሸ እንግዲህ እንደ ፈረንጆቹ እዚህ ላይ ይጻፍልሽ ኤክስፓየር ተብሎ ቸኩያለሁ አልሽ። ወሬት ትችላለሽ። በቃ 6 ነው እኮ 3 ብር 6 አላልሽም? በያዝና ሂጂ ዘላለም አንቺ በቃ ዘላለም ምሽ እንደቸኮልሽ መቼም አይ ጥሩምቤ እውነት መስሎት በአመዱ በላው ላይ ብን አለ እኮ። አይ ጥሩምቤ አቸው ሞታው ታውታል አትሄዱ። ይሄ ምናባ እስካሁን ስራህ ረሳሁ። ሁለት ሲነግሩ አስማ እግሩ በደንብ አስተካክል። ምን አባል ደንባል ምን አባል አንተ በደንብ ለገበያው እንዲታይ ሂዱ። በቃ ምን አባል ግባና ያ ፓስታው ፍቅፍቅ አድርገው ቶሎ ቶሎ ሂድ ግባ። ማነው ስልክ አለ አይደል? ይሰራል አይደል? የት ነው? ሞባይል ነው የምትደውል? ኖ ኖርማል ነው ሎካል። ሄሎ how are you? Yes John. Fine. Tell me. Really? Oh, thank you so much. Okay, I will go to the embassy. Tell me the number. Oh shit. ምን ነካ? ምን ሆነሃል? ቆይ ለምንድን ነው ስልኩን ያቋረጥ? በቃ ሰውዬ በቃ ምንድነው? ገና እኮ ደቂቃ አልሞላኝም። በቃ ስልኩ ብቻ ቦታው መልስልኝና የምትሄድበት ቦታ ሂድልኝ። በቃ ይሁን እኮ አትናገርም እንዴ? ስማ በቃ አልኩህ እኮ በቃ የአንተ ገንዘብ ባፍንጫ ይውጣ። ምንድነው የሆንከው ነገር? ስማ ሳይነጋ በጠዋት የላከብኝ ማነው? አንተ ግን ሳይነጋ በጠዋት የላከብኝ ሰው ማነው? ከዚህ ሁሉ ገመድ ገንዘብ በዘጠኝ አይሻ የሆንከውን ነገር አትናገርም እንዴ? ይሄ በአንተ ቤት ለካ ምንም አላውቅም። ለካ ምንም አላውቅም። አንተ ቤት አስሬ ቁጥሩ ይዘህ እዚህ ጋር ቆመህ ዋካ ያረክ ቁጥሩ ስትነካካ ከዚህ አሜሪካ እንዴት ቆይ አሜሪካ እንደደወልኩ በምን አባወቅ? በምን አወቅ? ስማ በእንግሊዘኛ ኦኬ ያበዛው እና አሜሪካን ግቢ ነው የደወልክ? እስቲ ንገረኝ። እንዴት አይነት ደደብ ነው በእናታችሁ? ሰውዬ አፋ ትክፈትብኝ። ምን አባ ነው የምትለው? በቃ ከፍታ አርፈህ ተቀመጥ። ሰውዬ ነገሩ ከሱቄ በራፍ ላይ ሂድልኝ ከሱቅ። ዛሬ ቀን ግን ነግሬሃለሁ። እኔ ተፋተፉ አንተ ሰው መሳይ በሸጎ ስማ አንተ ቆብ በቃ ተነቃብህ በቃ። አዎ ሂድ ያዛ የለመድክበት ቦታ አውቃ እንጂ እኛ ነቄነን። ስማ ነቄና ነገ የሰው በረንዳ ላይ አደረ የሚባል ታሪክ ይዘከታል። ቆይ ብቻ ሁለተኛ ግን ደርስ